ሰላም የስለ ኮምፒውተር ተከታታዮች፣ ዛሬም በአዲስና ጠቃሚ የሆነ ቪዲዮ ተመልሻለሁ። በዛሬው ቪዲዮ ማሳያችሁ 10 ኮምፒውተራችንን ፈጣን የሚያደርጉልን መንገዶች ናቸው። ኮምፒውተራችን እንግዲህ ስንከፍተው ስሎ የሆነ ስንጠቀምበት ከበፊቱ በጣም የረዘመ ሰዓት እየፈጀብን ወይም ደግሞ ሌሎች ኮምፒውተሮችን ስናይ ከኛ የተሻለ ፍጥነት ኖሯቸው የኛ ለምን እንደዚህ አይፈጥንም ብለን ጥያቄ ከተፈጠረብን ሊረዱን የሚችሉ ይሆናሉ ብዬ ያሰብኳቸው 10 መንገዶች ነው ይዤላችሁ የመጣሁት። በእርግጠኝነት ለእናንተ ቢያንስ አንደኛው የኮምፒውተራችሁን ፍጥነት ይጨምርላችኋል ብዬ እርግጠኛ ሆኜ እነግራችኋለሁ። ስለዚህ ቀጥታ ወደ ቪዲዮ እንግባ። የመጀመሪያው መፍትሄ የሚረዳችሁ ኮምፒውተራችሁን ስታበሩት በጣም ስሎ የሆነ ወይም በፊት ከሚፈጅበት ሰዓት ተጨማሪ ሰዓት እየፈጀ ካስቸገራችሁ ይህንን ዘዴ መጠቀም ትችላላችሁ። ማድረግ የምትችሉት ምንድነው? ኮምፒውተራችሁ ሲነሳ አብረው የሚነሱ ወይም አብረው የሚጀምሩ አፕሊኬሽኖች ወይም ሶፍትዌሮችን እንዳይነሱ ማድረግ ነው። ኮምፒውተሩ ሲነሳ እንግዲህ እናንተን ፈልጋችሁት ሊሆን ይችላል፣ ሳትፈልጉትም አፕ ወይም ሶፍትዌር ዳውንሎድ ስታደርጉ አብሮ እንዲነሳ ሆኖ ኢንስቶል ከተደረገ ወይም ከተጫነ ኮምፒውተሩ በበራ ሰዓት እኩል አብሮ ለመነሳት ይሞክራሉ። ይሄ እንግዲህ ችግሩ ምንድነው? ኮምፒውተራችን ላይ ጫና ይፈጥርበታል። ለምሳሌ እንዴት አድርጋችሁ ማሰብ ትችላላችሁ? በደንብ ከእንቅልፉ ያልነቃ ሰው ሌላ እንግዲህ የተኛን ሰው እየቀሰቀሰ እንደማለት አስቡት። ኮምፒውተራችን ተነስቶ ወይም በርቶ ሳይጨርስ ሌሎች አፕሊኬሽኖችም አብረው እኩል ለመብራት ሲሞክሩ በጣም ጫና ይፈጥርበታል ኮምፒውተሩ ላይ። ስለዚህ ከበፊቱ የበለጠ ጊዜ ይፈጃል ማለት ነው። ስለዚህ ይህን በምንድን ነው የምናስተካክለው? ኮንትሮል ሺፍት እና ስኬፕን ስንነካ አንድ ላይ ሶስቱንም እኩል ስንነካ የታስክ ማናጀር የሚል ዊንዶ ይከፍትልናል። ታስክ ማናጀር እንግዲህ ኮምፒውተራችን ላይ እየሰሩ ስላሉ ሶፍትዌሮች አጠቃላይ ሆነ መረጃ የሚሰጠን ዊንዶ ነው። ከዚህ ውስጥ እኛ የምንፈልገው ስታርታፕ የምትለዋን ነው። ስለዚህ ከላይ ስታርታፕ የምትለዋን ስንመርጣት የአፕሊኬሽኖች ዝርዝር ያመጣልናል። እነዚህ አፕሊኬሽኖች እንግዲህ ሁለት ምርጫ ሊኖራቸው ይችላል፣ ወይም ደግሞ ሁለት አማራጭ ነው ያላቸው። አንደኛው አብሮ ከኮምፒውተሩ ጋር ይበራል ወይም ደግሞ አብሮ ከኮምፒውተሩ ጋር አይበራም። እንግዲህ ከሁለቱ አንዱ የቱ ነው የሚለውን ለማየት ከላይ ስታተስ የሚለውን የሰንጠረዥ ርዕስ እናየዋለን። ከሱ ስር ያሉት እንዳለ ዲሴብል ወይም ኢኔብል የሚል ነው። ኢኔብል የሆኑት አብረው ይበራሉ ማለት ነው። ዲሴብል የሆኑት ደግሞ አብረው አይበሩም ወይም እኛ ስንፈልጋቸው ብቻ ነው የምናበራቸው። ስለዚህ ከነዚህ ዝርዝር ውስጥ እያንዳንዱን እየሄድን ኮምፒውተራችን ሲበራ እንዲበራ ማንፈልጋቸውን እንዳለ ዲሴብል እናረጋለን። እየመረጥን ስታተስ ምትለዋ ላይ ክሊክ ስናረግ አማራጭ ይሰጠናል። ዲሴብል እያረግን በዝርዝር ወደታች እንሄዳለን ማለት ነው። እነዚህን አፕሊኬሽኖች እንዴት እንምረጥ ካልን አብዛኞቹ አፕሊኬሽኖች መብራት የለባቸውም ወይም ደግሞ አያስፈልጉንም። ግን እርግጠኛ ካልሆናችሁ ተዋቸው። ግን የምታውቋቸው አፕሊኬሽኖች ከሆኑ ብታጠፏቸው የተሻለ ፍጥነት ለኮምፒውተራችሁ ሲበራ ይሰጣሉ ማለት ነው። ስለዚህ እነዚህን እየመረጣችሁ አጥፏቸው። ኮምፒውተራችሁ ላይ ሲበራ ትልቅ ለውጥ ታያላችሁ። ሁለተኛው ዘዴ ወይም መፍትሄ የሚሆነው ኮምፒውተራችን ላይ የማንፈልጋቸውን ወይም ደግሞ ተጠቅመን የጨረስናቸውን ፋይሎች ወይም ፎልደሮች ማጥፋት ነው። በተለይ አይተን የጨረስናቸው ፊልሞች፣ እንደዚህ ቪዲዮዎች፣ ማንፈልጋቸው ፎቶዎች ካሉ ከኮምፒውተራችን ላይ ብናጠፋ ለኮምፒውተሩ ስፔስ ወይም ደግሞ የዲስክ ስፔስ ይሰጠውና ፍጥነት እንዲጨምር ያደርገዋል። ይሄ ምን ማለት ነው? ለምሳሌ ሁለት ሯጮች ኖረው አንዱ ሯጭ የሚያስፈልገውንም የማያስፈልገውንም ነገር ተሸክሞ ቦርሳ፣ ውሃ፣ ሁሉን ነገር ይዞ ሲሮጥና ሌላ ሯጭ ደግሞ ከጎኑ ምንም ሳይዝ ብቻውን ሲሮጥ የሚኖራቸው ፍጥነት ብላችሁ አስቡት። እንግዲህ የሚጠቅምም የማይጠቅምም ነገር ኮምፒውተሩ ላይ ስጭኑበት በጣም ፍጥነቱ ይቀንሳል፣ እየከበደው ይመጣል ማለት ነው። ስፔስ በሰጣችሁት ቁጥር ደግሞ እያጠፋችሁለት በሄዳችሁ ቁጥር ፍጥነቱ እየተስተካከለ እየጨመረላችሁ ይመጣል። ይህንን ለማድረግ እንግዲህ ፋይሎቹ ቦታቸውን የምታውቁ ከሆነ እየሄዳችሁ በየፋይሉ ታጠፏቸዋላችሁ። እርግጠኛ እንደዚህ ማልፈልገው ፋይል የለም ብላችሁ የምታስቡ ከሆነ ደግሞ ሌላኛው ዘዴ ኮምፒውተሩ እንዲፈልግላችሁ ማድረግ ነው። ይህንን ለማድረግ ዲስክ ክሊንአፕ የሚል ዊንዶ ወይም አፕሊኬሽን አለ። እሱን ለማግኘት ከታች ቱልባሩ ላይ ሄዳችሁ ሰርች ባሩ ጋር ዲስክ ክሊንአፕ ብላችሁ ሰርች አድርጉ። ከዛም ምን አይነት ዊንዶ ያመጣልሻችኋል? ትንሽዬ ዊንዶ ነች። የትኛው ዲስክ ውስጥ ወይም የትኛው ዲስክ ላይ ያለውን ክሊን ላድርግላችሁ ወይም ላጽዳላችሁ ብሎ ይጠይቃችኋል። እናንተ የምትፈልጉትን ዲስክ ምረጡለት ወይም እያንዳንዱን ተራ በተራ እየገባችሁ ታረጉታላችሁ። እኔ ከዚህኛው ልጀምርና ላሳያችሁ። ዲስክ ሲ ውስጥ ያለውን እንዲያጸዳልኝ ከሆነ የምፈልገው ኦኬ ለዋለሁ። ኦኬ ስል ካልኩሌት ያደርጋል ምን አይነት ፋይሎች የቱ ጋር አሉ የሚለው ሰርች ያደርግልኛል። ከዛ ምን አይነት ዊንዶ ያመጣልኛል? እነዚህን አግኝቻለሁ፣ አጠቃላይ ብታጠፋቸው ይሄን ያህል ስፔስ ይሰጣል ወይም ደግሞ ፍሪ ስፔስ ታገኛለህ ብሎ ያመጣልኛል። እንግዲህ እንደምታዩቸው ቼክ ማድረግ ትችላላችሁ። እያንዳንዱን መምረጥና አለመምረጥ ወይም ደግሞ እንዳይጠፋባችሁ ማድረግ ትችላላችሁ። ከነዚህ ከዝርዝሮች ውስጥ የምትፈልጓቸው ማጥፋት የምትፈልጉትን በተለይ ታች ወርዳችሁ ሪሳይክል ቢን ውስጥ ያሉትን ነገሮች፣ ምክንያቱም ዲሊት አድርጋችኋቸው የተዋቿቸው ስለሆኑ ማትፈልጓቸው ናቸው የሚሆኑት። የማይፈለጉትን ፋይሎች ከመረጣችሁ በኋላ
ኦኬ በላችሁ ንኩት። ከዛ በኋላ እርግጠኛ ናችሁ ይላል። የስ አም ሹር የሚለውን ትነካላችሁ፣ ያጠፋላችኋል ማለት ነው። እነዚህን ፋይሎች ስናጠፋለት እንግዲህ ኮምፒውተራችን ፍጥነቱ ይጨምራል፣ የተሻለም አገልግሎት ይሰጠናል ማለት ነው። ሶስተኛው ዘዴ ከሁለተኛው ጋር ትንሽ ይቀራረባል። አሁን ደግሞ የምናጠፋለት ለኮምፒውተሩ የማንፈልጋቸውን አፕሊኬሽኖች ነው። ማንፈልጋቸው አፕሊኬሽኖች እንግዲህ ለአንድ ጊዜ ብቻ ጭነን ተጠቅመን የተውናቸው ከተጠቀምናቸው ረዥም ጊዜ የሆኑ አፕሊኬሽኖች ማንፈልጋቸው ስለሆኑ ብናጠፋቸው ኮምፒውተራችን ፍጥነት ላይ ጥሩ ለውጥ እናያለን። ስለዚህ አንስቶል ለማድረግ እነዚህን አፕሊኬሽኖች ዊንዶውስ ኪ ነክተን ወደ ሴቲንግ እንሄዳለን። ሴቲንግ ውስጥ ከገባን በኋላ ደግሞ አፕስ ሚል አማራጭ አለ። እሱን እንመርጥለታለን። አሁን አፕስ ውስጥ ስንገባ ምን ያመጣልናል? የአፖቹን ዝርዝር ያመጣልናል፣ ኮምፒውተራችን ላይ ያሉትን። እነዚህን እያንዳንዱን እየሄድን እንግዲህ የምናስታውሳቸውን ማንፈልጋቸውን እየመረጥን ማንፈልጋቸው ላይ ክሊክ ስናረግ አማራጭ ይሰጠናል። አንስቶል የሚል አማራጭ ያመጣልናል ከስር። ስለዚህ ማንፈልጋቸውን እየመረጥን አንስቶል እያደረግን እንሄዳለን ማለት ነው። ይሄ በጣም አንዳንድ አፖች በተለይ በጣም ስፔስ የሚይዙ ከሆነ ፍጥነታችንን የኮምፒውተራችንን ፍጥነት በጣም ይዘውብን ስለነበር የተሻለ ለውጥ እናመጣለን። ሌላኛው ጥቅሙ የዚህ ምንድነው? ቅድም መጀመሪያ ላይ ያልኳችሁ ኮምፒውተራችን ሲነሳ አብረው የሚነሱ አፖች ከሆኑ ሁለት አይነት ጉዳት እያደረሱብን ነበር ማለት ነው። አንድም አብረው ሲነሳም ያዘገዩታል፣ ሌላም ስራ ስንሰራ ደግሞ ኮምፒውተራችን ከከፈተን በኋላ ስሎ ሲያረጉብን ነበር። ስለዚህ እሱንም አብረን እንከላከላለን ማለት ነው። ይህን ካረግን በኋላ ደግሞ አሁንም ችግሩ ካልተፈታ ወደ አራተኛው አማራጭ እንሂድ። አራተኛው መፍትሄ የኮምፒውተራችንን ኦፕሬቲንግ ሲስተም ወይም አብዛኞቻችን ዊንዶውስ ስለሆነ የምንጠቀመው የዊንዶውስ አፕዴት ማድረግ ነው። እንግዲህ ዊንዶውስ በየተወሰነ ጊዜ ችግሮችን እያየ ወይም ደግሞ የተፈጠሩ ችግሮችን እያየ ዊንዶውስን አፕዴት ያደርጋል። የተሻለ ፍጥነት እንዲኖረው ኮምፒውተራችን የተሻለ አገልግሎት እንዲሰጥ እየተከታተለ ችግሮች ሲፈጠሩ አፕዴት እያደረገ ይመጣል ዊንዶውስ። ስለዚህ እነዚህን አፕዴት ሲለቅልን ቶሎ ቶሎ እየተከታተልን ኮምፒውተራችንን አፕዴት ማድረግ አለብን። ይህንን ለማድረግ እንግዲህ ኮምፒውተራችን አሁንም ተመልሰን ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ አፕዴት ኤንድ ሴኩሪቲ የሚል አማራጭ አለ። እሱ ውስጥ እንገባና አፕዴት ካለ ወይም ደግሞ አፕዴት ኖሮ ያላደረግነው እኛ ኮምፒውተራችን ላይ ያልጫነው አፕዴት ካለ ፊት ለፊት አድርጎ ያሳየናል። እሱን እንመርጥና አፕዴት እናደርግለታለን። ግን ዜር ኢዝ ኖ አፕዴት የሚል ከሆነ ኮምፒውተራችን ቼክ አድርጎ ቼክ እስካደረገበት ድረስ አፕዴት የለም ማለት ነው። አሁን ያለበትን የአፕዴት ደረጃን ለማየት ቼክ ፎር አፕዴትስ የሚለውን በተን ስንነካ አሁን ላይ አፕዴት ካለ ቼክ ያደርግልንና ካገኘ አፕዴት ብናረገው ኮምፒውተራችንን የተሻለ ፍጥነት ይሰጠዋል ማለት ነው። ዊንዶውስ ራሱ ድርጅቱ አይቶ ይሄ ነገር ኮምፒውተራችንን የተሻለ ፐርፎርም እንዲያደርግ ይረዳል ብሎ የሚሰጠን አፕዴት ስለሆነ እነሱን አፕዴት ስናደርግ ኮምፒውተራችን ላይ ትልቅ ለውጥ እናገኛለን ማለት ነው። አምስተኛው መፍትሄ ድራይቨሮቻችንን አፕዴት ማድረግ ነው። ድራይቨሮች ምንድናቸው? ኮምፒውተራችን ላይ የሚጫኑ ሶፍትዌሮች ሆነው የኮምፒውተራችን የተለያዩ የሃርድዌር ክፍሎች ለምሳሌ ኪቦርድ፣ ማውዝ፣ ሞኒተሩ የተለያዩ ሃርድዌሮች ተናበው እርስ በርስ ተቀናጅተው እንዲሰሩ የሚረዱን ድራይቨሮች ይባላሉ። ስለዚህ እነዚህን በየተወሰነ ጊዜ ቼክ እያደረግን አፕዴት ማድረግ አለብን። በተለይ ኮምፒውተራችን ስሎ የሚሆነው አንደኛውን የኮምፒውተራችን ክፍል ስንጠቀም ለምሳሌ ሲዲ የሚቀበል ላፕቶፕ ወይም ኮምፒውተር ያላችሁ ሲዲ ለመክፈት ስትሞክሩ ከሆነ ስሎ የሚሆነው ወይም ብሉቱዝ ኮኔክት ለማድረግ ስትሞክሩ የሆነ ሃርድዌር ስፔሲፊካሊ እሱን ስትጠቀሙ ከሆነ ስሎ የሚሆነው ብዙ ጊዜ የድራይቨር አፕዴት አለመሆን ወይም ደግሞ በደንብ ኢንስቶል አለመሆን ችግር ሊሆን ስለሚችል እነዚህን ድራይቨሮች አፕዴት ወይም ደግሞ እንደ አዲስ መጫን ያስፈልገናል። ይህንን ለማድረግ ወዴት እንሄዳለን? ከታች ሰርች ባር ላይ ዲቫይስ ማኔጀር ብለን ሰርች እናደርጋለን። ከዛ ከመጀመሪያ የሚመጣልንን ሰሌክት እናደርግና ዝርዝር ያመጣልናል። አንድ ዊንዶ ላይ ዝርዝር ያመጣልናል። ይሄ ዊንዶ ወይም ደግሞ ይሄ ዝርዝር ምንድነው? ኮምፒውተራችን ላይ ያሉ ሃርድዌሮችን ድራይቨር የሚጠቀሙ ሃርድዌሮች ዝርዝር ነው። ስለዚህ እያንዳንዱን እየገባን ሊስት ውስጥ እየገባን አፕዴት አላቸው የላቸውም እያልን ቼክ እያደረግን አፕዴት እናደርጋቸዋለን። አፕዴት ካልተደረጉ ይህንን ለማድረግ ቀስት አለች እያንዳንዱ ዲቫይስ አጠገብ በግራ በኩል እችን ቀስት እየነካን ዝርዝር ከታች የድራይቨሮቹን ያመጣልናል። ድራይቨሮቹን እንመርጥና ራይት ክሊክ እናደርጋለን። ከዛ ከላይ አፕዴት ድራይቨር ምትል ትመጣልናለች። እሷን ክሊክ እናደርጋለን። አፕዴት ስንለው አውቶማቲካሊ ሰርች ላድርግላችሁ ወይ ሚል አማራጭ መጀመሪያ ላይ ያመጣልናል። እሱን ስንመርጥ እሱን እንደመረጥን ሰርች ማድረግ ይጀምራል። ከዛም በኋላ ካገኘ አፕዴት ያደርግልናል። አፕዴት ካለው ከሌለው ደግሞ አፕ ቱ ዴት ነው ምንም አያስፈልግም ብሎ ይነግረናል። እያንዳንዱን እየሄድን ለዲቫይሶቻችን ጊዜ ካለን ሁሉንም ብናያቸውም ጥሩ ነው። ካልሆነ ደግሞ ስትከፍቱ የሚያስቸግራችሁ ነገር ካለ እሱን ብቻ መርጣችሁ እሱን አፕዴት አድርጋችሁ የኮምፒውተራችሁን ፍጥነት እንደገና ሞክሩ። ስድስተኛው ላይ ደርሰናል። በስድስተኛነት የምናየው
ኮምፒውተራችንን ከቫይረስ እና ማልዌር ነፃ መሆኑን ቼክ ማድረግ ነው። በምንም ሆነ በምን እናንተ ኮምፒውተር ላይ አንድ ማልዌር ወይም ቫይረስ ከገባ ጉዳት ነው እንጂ ጥቅም አይሰጣችሁም። ስለዚህ ኮምፒውተራችሁን ስሎ ያደርጋል፣ ፋይሎች ያጠፋባቸዋል፣ በጣም ብዙ ጉዳት ያደርሳል። ከነዚህ ጉዳቶች አንዱ ነው እንግዲህ የኮምፒውተራችን ፍጥነት መቀነስ። ስለዚህ በሱ ምክንያት ነው አይደለም ኮምፒውተራችን ስሎ እየሆነ ያለው ወይም ፍጥነቱ እየቀነሰ ያለው ለማለት ኮምፒውተራችንን ስካን ማድረግ አለብን። ስካን ማድረግ ማለት እነዚህን ቫይረሶችና ማልዌሮች አሉ ወይም የሉም የሚለውን ቼክ ማድረግ ማለት ነው። ይህንን ለማድረግ ከታች ሰርች ባሩ ጋር እንሄድና ዊንዶውስ ሴኩሪቲ ብለን ሰርች እናደርጋለን። የሚመጣልን ዊንዶ ላይ ቫይረስ ኤንድ ትሬት ፕሮቴክሽን የሚለዋን እንመርጣለን። ይህ ምንድነው? ቫይረስ እና ሌሎች ኮምፒውተራችን ላይ አሉ ብሎ ኮምፒውተሩ ወይም ደግሞ አንቲቫይረሱ የሚያስባቸውን ነገሮች ስካን እንዲያደርግልን የሚረዳን ነው። ስለዚህ እሱን ከመረጥን በኋላ ከታች እንደምታዩት በዚህ በቀኝ በኩል ኩዊክ ስካን የሚል አማራጭ ይሰጠናል። ይሄ ብዙ ጊዜ ዲፕ አይገባም፣ ዲፕ ፋይሎች ውስጥ እየገባ ስካን አያደርግልንም። እኛ ደግሞ የምንፈልገው በደንብ ሁሉንም አጣርቶ ቼክ አድርጎ ኮምፒውተራችን ሙሉ ለሙሉ ከቫይረስ ነፃ ነው ወይም አይደለም የሚለውን ቼክ ለማድረግ ስለሆነ ከታች ከኩዊክ ስካን ከሚለው አማራጭ ታች ስካኒንግ ኦፕሽን ወይም ደግሞ ስካን ኦፕሽን የሚሉ አለ። እሱን ስትመርጡት ሌሎች የስካኒንግ አማራጮች ይሰጣቸዋል። ለእኛ ይሆናል ብዬ ማስበው እኔ ፉል ስካን ነው። የተወሰነ ከበፊቱ ከሌሎቹ ከኩዊክ ስካን የበለጠ ሰዓት ይፈልጋል፣ ግን ሙሉን ኮምፒውተራችንን ስካን ያደርግልናል። ስለዚህ ፉል ስካን የሚለውን አማራጭ እንምረጥና ስካን በሉት። ይሄ ምን ያደርጋል? ኮምፒውተራችንን ሙሉ ስካን ያደርግና ችግሮች ካሉ በዝርዝር ይሰጠናል። ቀጣይም ምን ማድረግ እንዳለብን ቫይረሶች ወይም ትሬቶች ካገኘ ምን ማድረግ እንዳለብን ራሱ እየጠቆመን እነዚህን ቫይረሶችና ማልዌሮች ስናጠፋለት ኮምፒውተራችን የተሻለ ፍጥነት ይኖረዋል ማለት ነው። እንደታመመ ሰው ሰውነታችን ውስጥ የሆነ ቫይረስ ሲገባ ህመም አዳክሞን ዕለት ተዕለት የምንሰራቸውን ስራዎች እንዳንሰራ እንደሚያደክመን ሁሉ ኮምፒውተር ውስጥ ቫይረስ ወይም ማልዌር ሲገባ እንደዛው ኮምፒውተሩን በጣም ስሎ ያደርግብናል ማለት ነው። አንዳንዴ አልበራምም እስከ ማለት ፋይሎች እስከ ማጥፋት ስለሚደርስ ይህንን በጣም በትኩረት እንትን ብላችሁ ቼክ አድርጉት። ኮምፒውተራችሁ የሚዘገይባችሁ ወይም ፍጥነቱ የሚቀንስባችሁ ኢንተርኔት ለመጠቀም ስትሞክሩ ወይም ብራውዘር ለመክፈት ስትሞክሩ ከሆነ አሁን በሰባተኛነት የምነግራችሁ ዘዴ ወይም መፍትሄ ችግራችሁን ያስተካክልላችኋል። ዌብ ብራውዘራችን እንግዲህ በተደጋጋሚ የምንጠይቀውን ዌብሳይት ለምሳሌ facebook.com እያለን ሁል ጊዜ ፌስቡክን በተደጋጋሚ የምንጠቀም ከሆነ google.comን ብዙ ጊዜ የምንጠይቀው ከሆነ ከዛ የሚመጡ ፋይሎችን ራሱ ብራውዘሩ ላይ ሴቭ አድርጎ ኢንተርኔት ስሎ በሆነ ሰዓትም ቢሆን ወይም ደግሞ ኢንተርኔቱ ፈጣንም ቢሆን ከኢንተርኔት ከመጠየቅ እያለ ከዚህ በፊት ጠይቀ ነው የምናውቅ ከሆነና መልሱ ካለው ወይም ዌብሳይቱ እጁ ላይ ካለው ለማቅረብ ብሎ ላዩ ላይ ሴቭ ያደርጋል። ይህ እንግዲህ ፍጥነት ለመጨመር ነው። ወይም ደግሞ ብራውዘር ስንጠቀም በጥሩ ፍጥነት ምንም ሳይዘገይብን እንድንጠቀም ታስቦ የተዘጋጀ ነው። ግን ፋይሎች ሴቭ እየተደረጉ እየተጠራቀሙ በመጡ ቁጥር ተቃራኒውን አይነት ውጤት ልናገኝ እንችላለን፣ ወይም ኮምፒውተራችንን ሊያዘገዩት ይችላሉ። ስለዚህ በየተወሰነ ጊዜ እነዚህ ሴቭ የተደረጉ ወይም የተጠራቀሙ ሂስትሪዎችን ከብራውዘራችን ላይ ማጥፋት አለብን። ይህንን ለማድረግ ወደ ብራውዘራችን እንሄድና ብራውዘሩ ከከፈተ በኋላ ኮንትሮል ሺፍት ዲሊትን አንድ ላይ ስንነካ አዲስ ዊንዶ ያመጣልናል ወይም አዲስ ታብ ያመጣልናል። እዚህ ታብ ላይ ምን አማራጮች አሉ? ከላይ እንደምታዩት ቤዚክ የሚል ሴክሽን አለው፣ አድቫንስድ የሚል ሴክሽን አለው። መጀመሪያ ቤዚክስ ውስጥ ካሉት ዝርዝሮች ውስጥ ማጥፋት የምንፈልጋቸውን ካሽ የሚል አለ፣ ሂስትሪ የሚሉ አሉ። የተለያዩትን ከነሱ ውስጥ መርጠን እኛ የምንፈልጋቸውን ከመረጥን በኋላ ዲሊት ዳታ ስንለው የእነዚህን ፋይሎች ያጠፋልናል ማለት ነው። አድቫንስድ ወደሚለው ውስጥም ገብተን የምንፈልጋቸውን መርጠን ማንፈልጋቸውን ደግሞ ኮምፒውተራችን ላይ እንዲቀሩ የምንፈልጋቸውን ደግሞ አስቀርተን አሁንም ዲሊት ዳታ ስንለው እነዚህን የሚያጠፋልናል። ስለዚህ ብራውዘራችን ቅድም ከኮምፒውተራችን ላይ ፋይል እንዳጠፋንለት አሁንም ከብራውዘራችን ላይ ያጠፋናቸው ፋይሎች ብራውዘራችን ፍጥነት እንዲኖረው ወይም የድሮ ፍጥነቱን እንዲያገኝ ያግዘዋል ወይም ይመልሰዋል ማለት ነው ወደ ድሮ ፍጥነቱ። በስምንተኛነት ያስቀመጥኩትና በፍጥነት መፍትሄ ልታገኙለት ይገባል ብዬ የማስበው የኮምፒውተራችን ሙቀት ነው። ሙቀት እንግዲህ እንዴት ከኮምፒውተር ፍጥነት ጋር ይገናኛል ብላችሁ ልታስቡ ትችላላችሁ። እንዴት እንደሆነ እኔ ኮምፒውተራችን ላይ ከታሰበለት ሙቀት በላይ ሲሆን የኮምፒውተር ውስጥ ያለው ሙቀት የኮምፒውተራችንን ክፍሎች ያበላሻል፣ ስሎ ያደርጋቸዋል። አንዳንድ ጊዜ እየተጠቀምንም ሙቀቱ ከፍ ሲል ኮምፒውተራችን አገልግሎት መስጠት ሊያቆም ወይም ደግሞ ሊጠፋ ይችላል። ኮምፒውተር ውስጥ ያሉ የኮምፒውተር አካላት ከታሰበላቸው ወይም ዲዛይን ከተደረገላቸው በላይ ሙቀት እንዴት ያጋጥማቸዋል ብለን ስናይ ላፕቶፕም ሆነ
ዴስክቶፕ ፋን አላቸው ወይም ደግሞ እነዚህ የኤሌክትሪክ ዲቫይሶች ወይም ደግሞ የውስጥ ኮምፖነንቶች ሲሞቁ የሚያቀዘቅዛቸው እየጠፋ እየበራ ኮምፒውተሩን ሙሉ የሚያቀዘቅዝልን ፋን የሚባል ዲቫይስ አላቸው። እነዚህ ፋን የሚባሉ ዲቫይሶች እንግዲህ አንዳንድ ጊዜ በተለይ ዴስክቶፖች ላይ ሲሆን በአቧራ በመደፈን፣ ላፕቶፖች ላይ ደግሞ ብዙ ጊዜ ከአያያዝ ችግር ነው ስንጠቀም ጠፍጣፋ የሆነ ቦታ ላይ ካላስቀመጥ ነው ጨርቅ ላይ እዚህ ታፋችን ላይ አድርገን ከሆነ የምንሰራው፣ አልጋ ላይ አድርገን ከሆነ ፍራሽ ላይ አድርገን ከሆነ የምንሰራው ለፋኑ አየር ማስገቢያ የሚሆነውን ክፍተቶች እየደፈነብን ፋኑ የተፈለገውን አይነት አገልግሎት እንዳይሰጥ ወይም እነዚህን የኮምፒውተር ክፍሎች እንዳያቀዘቅዝ እያገደው ስለሚሆን እነዚህ ኮምፒውተር ክፍሎች እየጋሉ አገልግሎታቸውን ሳይሰጡ ይቃጠላሉ፣ ይጠፋሉ ማለት ነው። ስለዚህ ምን ማድረግ አለብን? ኮምፒውተራችንን ማጽዳት ከቻለን ራሳችን ከፍተን አቧራውን ብሎወር ወይም ደግሞ ኮምፕረስድ የሆነ አየር እያረግንበት እየረጨ ነው በንፋስ አቧራውን ማጽዳት። ላፕቶፖች ላይም እንደዚሁ ፈተን አጽድተን ያልኳችሁን የአጠቃቀም ስህተቶች አርመን ጨርቅና እግራችን ላይ አርገን ከመጠቀም ተቆጠብን ይህን ሙቀት መከላከል እንችላለን ማለት ነው። ስለዚህ ሙቀታችንን በደንብ ተቆጣጥረን የኮምፒውተራችንን እድሜ መቀጠል እንችላለን። ስንጠቀምበትም ፍጥነቱ የተሻለ እንዲሆን ማድረግ እንችላለን ማለት ነው። እስካሁን የነገርኳችሁ 8 መፍትሄዎች በራሳችን መተግበር የሚችሉና ምንም አይነት ወጪ ከኛ ማይፈልጉ ናቸው። ቀጣይ የምነግራችሁ 2 መፍትሄዎች ግን ከኛ የተወሰነ ወጪ የሚፈልጉ እንዲሁም አንዳንዴ የኮምፒውተር ጥገና ባለሙያ ጋር ሄደን ማስተካከል ሊኖርብን የሚችሉ መፍትሄዎች ናቸው። ከነዚህ ውስጥ የመጀመሪያው መፍትሄ ስናይ የኮምፒውተራችንን ስቶሬጅ ኤችዲዲ ከነበረ ማለት ነው ወደ ኤስኤስዲ መቀየር ነው። ኤችዲዲም ኤስኤስዲም የኮምፒውተር የስቶሬጅ አይነቶች ሲሆኑ ኤስኤስዲ አሁን ላይ በቅርብ ስላችሁ ከኤችዲዲ አንጻር በቅርብ የመጣ የስቶሬጅ አይነት ነው። በፍጥነትም በአገልግሎትም በብዙ መልኩ ከኤችዲዲ በጣም የተሻለ ነው። ኮምፒውተራችንን ከኤችዲዲ ስቶሬጅ ወደ ኤስኤስዲ ስቶሬጅ ስንቀይር ሰፊ የሚባል የፍጥነት ልዩነት ኮምፒውተራችን ሲበራም ሆነ ለሌሎች አገልግሎቶች ስንጠቀመው ይህንን የፍጥነት ልዩነት በተግባር በግልጽ ማየት እንችላለን። ሁለተኛው አማራጭ ደግሞ የሚሆነው ኮምፒውተራችን ላይ ያለውን ራም አፕግሬድ ማድረግ ነው። አፕግሬድ ማድረግ ስንል 4 ጂቢ ራም ከነበረን ወደ 8 ጂቢ ወይም 16 እያለ እንደ አቅማችን ከፍ ማድረግ ነው። ከፍ የምናደርገው እንዴት ነው? ብዙ ጊዜ ኮምፒውተራችን ላይ አንድ የራም ቦታ ወይም ደግሞ የራም ዲቫይስን ወይም የራም የምትባለውን ኮምፖነንት የምንሰካበት አንድ ብቻ ቦታ ላይሆን ይችላል ያለው። ሌላ ተጨማሪ ክፍት ቦታ ካለ ተጨማሪ ራም ገዝተን እዛ ቦታ ላይ ማድረግ እንችላለን። ያ ቦታ ሙሉ ከሆነ ወይም ደግሞ አንድ የራም ቦታ ብቻ ካለው ደግሞ እሱን አውጥተን በሌላ ከፍ ባለ ራም መቀየር አለብን ማለት ነው። እንዳልኳችሁ እነዚህ 2 መጨረሻ ላይ የነገርኳችሁ መፍትሄዎች ባለሙያ ጋር ወይም የኮምፒውተር ጥገና ባለሙያ ጋር ሄደን ማሰራት ወይም ማስተካከል ሊኖርብን ይችላል። ወይም ደግሞ ራሳችን ማድረግ እንችላለን ካለን ጥንቃቄ ወስደን እነዚህ ነገሮች መቀየር እንችላለን ማለት ነው። ይህን ስላችሁ ግን የስቶሬጅ ዲቫይሳችሁ ወይም ደግሞ ራማችሁ ተበላሽቶ ነው ኮምፒውተራችሁ ስሎ የሆነው እያልኩ ሳይሆን እነዚህ ነገሮች መቀየር ኮምፒውተራችን ከነበረው ፍጥነት ተጨማሪ ፍጥነት ያገኛል ወይም የተሻለ ፍጥነት ያገኛል እያልኩ ነው እንጂ እነዚህ ነገሮች ግዴታ ተበላሽተዋል ማለት አይደለም። በድምሩ 10 የኮምፒውተራችንን ፍጥነት ሊጨምሩ የሚችሉ መፍትሄዎችን ነገርኳችሁ። ይሄ ማለት ግን እነዚህ 10 መፍትሄዎች ብቻ ናቸው ያሉት ሳይሆን በጣም ትልቅ ለውጥ ሊያሳዩ የሚችሉና ፍጥነታችንን ወይም የኮምፒውተራችንን ፍጥነት በተሻለ ሊጨምሩልን ይችላሉ ብዬ ያሰብኳቸው 10 መፍትሄዎች ናቸው። 10ሩንም መፍትሄ ሞክሬ የኮምፒውተር ፍጥነት ግን አሁንም እንደመፈልገው አልሆነም ብላችሁ የምታስቡ ከሆነ ያጋጠማችሁን ችግር ኮሜንት ላይ ጻፉልኝና እኔም ሆንኩ በሌሎች ተመልካቾች መፍትሄ እየሰጠናቸው እንሄዳለን ማለት ነው። እስካሁኑ ላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኛለን።